ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ወይ ሁላችሁም ሰላማችሁ ይብዛልኝ ወንድሞቼ ሁሉም ሰላም ነው እኔ ፈጣሪ ይመስገን ደህና ነኝ ያው እንግዲህ በቸርነቱ ጠብቆኝ እስከዚህ ሰዓት ቆይቻለሁ ለዚህ ደግሞ ለሱ ክብር ምስጋና ይግባው ዛሬ ያው እንግዲህ የዩቲዩብ ጓደኞቼ አንድ አጠር ያለ የሚጠቅማችሁ ያው እንግዲህ ጆሮ ላለው ህሊና ላለው ሰው ይጠቅማዋል ብዬ የማስበው ነገር ነው ይዤላችሁ የመጣሁት ብዙ ጊዜ እኛ በእቅድና በፕላን ስንንቀሳቀስ አንታይም እቅድና ፕላን ስለሌለን ብዙ ጊዜ ችግሮች እየደረሱብን ነው ብዙ ጊዜ በቃ የምንሰራው ነገር ሁሉ በደንብ በስነ ስርዓቱ ቁም ነገር ላይ አላደርሰን ይያለ 10 አመት 15 አመት 20 አመት 30 አመት እንዲሁ በስደት ሀገር ላይ መሰቃየት መከራ ማየት ነገር ሁሉ ይታያል ለዚህ እስኪ መፍትሄ ከሆነ ብዬ ያሰብኩት ነገር ይዤ መጣሁኝ እሱ ምንድነው ሲጀመር ከመጀመሪያው ጀምሮ የሰው ልጅ እቅድና ፕላን ሊያወጣ ይገባል እቅድና ፕላን ከሌለን ወይም ደግሞ የምናስበውን የምናልመውን ህልማችንን ልናሳካ የምንችልበት የራስ የሆነ እቅድ ሊኖረን ይገባል እሱ ምንድነው ለምሳሌ ከዚህ እስከዚህ ገደብ ሊኖረን ይገባል አሁን ችግራችን ምንድነው ገደብ የለንም ዝም ብለን መስራት የምንሰራው ደግሞ በአእምሮአችንም ሆነ በአስተሳሰባችን ወይም ደግሞ ያሰብነው ያቀርነው ነገር ወይ ያልፋል ወይ ደግሞ ያን ደግሞ ያቀርነው ነገር እንረሳዋለን ስለዚህ የሰው ልጅ ምንም ቢለፋ ፕላንና እቅድ ከሌለው ህይወቱ ሊስተካከል አይችልም ለምን ሰው ያሰበውን የፈለገውን የተመኘውን ያቀደውን የዘራውን ነው አይደል የሚያገኘው ገበሬኮ የዘራውን የሚያጭደው ሳይዘራ አይደለም መጀመሪያ ዘርቶ ነው ከዘራ በኋላ በመሃል ያሉት ነገሮችን ትተን መጨረሻ ላይ የዘራውን ነው አበርክቶ አብስቶ የሚያጭደው መጀመሪያ 1 ኪሎ ከዘራ ይሄ ሰውዬ 50 ኪሎ ሊያገኝ ይችላል ለምን ዘርቷላ ምንድነው የዘራው ዘር እናንተስ ምንድነው የዘራችሁት በውስጣችሁ ምንድነው የዘራችሁት አሁን የምትሰሩት ስራ ለዘራችሁት ወይም ደግሞ ለሐሳባችሁት ሐሳብ ተመጣጣኝ ነው ወይ የምትሰሩት ስራ እቅድና ፕላን አላችሁ ወይ ዝም ብላችሁ ከአመት እስከ አመት እየሰራው አልሳካልኝ አለ እየሰራው ህይወት ያልሳካልኝ ምን ይጀል መለስ ብር ያልሞላለኝ አለ ብቻ ነው የምትሉት ብር ምን መቼ በዚህ ምድር ላይ ዓለም የምትሞላው እኮ እኛ እቅድና ፕላን አርገን ሊሚት ሲኖረን ነው ገደብ ሲኖረን ነው እኛ ፍላጎታችን ላይ ነው ግን እቅዳችን ዜሮ ነው እኛ በእቅድና በፕላን ምንንቀሳቀስ ወይም ደግሞ ለህልማችን የምንሄድ ከሆነ ህልማችን የሆነ ቦታ ላይ ሲያደርሰን ስልክ ገብቶ ነው ላቋርጠው ይችላል ህልማችን የሆነ ቦታ ላይ ሲያደርሰን ያኔ መቆም እንችላለን እኛ ፕላንና እቅድ ስለሌለን የሆነ ቦታ ላይ ደርሶ ምን ንቆም ሰዎች አይደለንም ስንት አመትሽ ነው እቴ ወንድሜ ስንት አመት ነው ሲባሉ ወይ እኔማ 10 አመት ሆነኝ እሺ 10 አመት ሙሉ ሰርተሽ ህይወትሽ አልተቀየረ ምንም ቤተሰብ ነው ምረዳው የሆነች ነገር ላይ ሰርቻለሁ ቤተሰቦቼ የሰጡ ቦታ ላይ ቤተሰቦቼ ጋር ይሄ ነው እቅድና ፕላን ከኛ እኮ ከውጭ ከፈረንጆች የሚለየን ወይም ደግሞ አሁን የምንሰራበት ሰዎች ጋር የሚለየን እነሱ ሲጀመር በእቅድና ፕላን ስለሚንቀሳቀሱ ያንን ፕላናቸውና ግባቸው አይምሯቸው ውስጥ ስላለ እዛ ቦታ ላይ ይደርሳሉ የሰው ልጅ የሚፈልገው ቦታ የሚደርሰው የሚፈልገውን ሲያስተካክል ነው የሚፈልገውን ካላስተካከለ እዛ ቦታ ላይ እንዴት ሊደርስ ይችላል እናንተ በዚህ አመት እስከዚህ አመት የሆነ ነገር እኔ ይኖረኛል ብለን ልናምንበት ይገባል ለዛ ነገር እቅድ ልናወጣ ይገባናል በእዚያ 2 አመት ውስጥ ዳር መያዝ አለብኝ ካላችሁ ይሄ እቅድ ነው ፕላን ነው በዚህ 2 አመት ውስጥ ራሴ ህይወቴን ተቀይሮ የሆነ ቦታ መድረስ ፈልጋለሁ ይሄ እቅድ ፕላን ነው ምን ላይ ነው የምትደርሺው
ለምሳሌ ትዳር ነው የታወቀ ነው። ትዳር ላይ ነው የምትደርሺው። ትዳር ካገባሽ መውለድ አለ፣ በደንብ ጥሩ ኑሮ መኖር አለ። ግን ፕላንሽ ያ እቅድሽ በእውነት አምነሽበት ነው ያቀድሽው? 2 ዓመት ሲደርስ ለምንድን ነው ሐሳብሽን የምትቀይሪው? ለምን ያንን እቅዴ ብለን ፕላኔ ብለሽ ያሰብሽውን ነገር ለምን አላሳካሽም? በመሐልስ ሁሌም በየጊዜው ይሄን ነገር ሰው ልጅ እኮ ያሳሰብ ነው እንደሆነለት እንደተደረገለት ማመን ያለበት እንደተደረገለት ማመን። አንድ ሰው ዕቃ ለመግዛት ወደ ገበያ ሲሄድ መጀመሪያ በሐሳቡ ነው የሚመጣው። ከዛስ ሐሳቡ ወደዛ ቦታ ይሄዳል። እሱ ሳይሄድ እግሩ አካሉ ሳይሄድ የሐሳቡ ዕቃው ያለበት ቦታ በሐሳብ ይሄዳል። ከዛስ ዕቃው ምን ያህል ዋጋ እንደሆነ፣ ምን አይነት ሳይዝ እንደሆነ፣ ምን አይነት ከረል እንደሆነ፣ ምን አይነት ስፋትና ጥበት እንደሆነ አይምሮ ነው የሚያስበው። ከዛ ፋይናንሻሉን ያያል። ፋይናንሻሉን የቀደመውን አስተሳሰቡን የሚገዛው ማን ነው? መጀመሪያ አስተሳሰባችን ነው የገዛው እንጂ ያንን ብር እኮ ከአስተሳሰባችን ስላመጣው ነው ያዘዝነው እንጂ እኛ ብሩ እኛን አላዘዘንም። አሁን ችግሩ ምንድነው? እኛ ምናዘው አስተሳሰባችን ያዘዘውን ነገር ግን ብራችን ያዘዘው ያህል ነው የሚሰማን። አሁን ብዙ ጊዜ ለሰዎች ለምንድነው ብር ላይ ትኩረት ስለሚያደርጉ ብሩ ነው ሰዎችን የሚያስተዳድረው? መሆን የለበትም። አስተሳሰባችን እኛ ራሳችን ያዝነውን ዕቃ ማስዘዝ መታዘዝ እንደፈለግን ማድረግ እንችላለን። ወደድንም ጠላንም እኛ የአስተሳሰብ ውጤቶች ነን። እኛ የሆነ ነገር ማድረግ ከፈለግን አስተሳሰባችን ነው መጀመሪያ ማስተካከል ያለብን። አስተሳሰባችን ከተጎዳ ብርም ኖረን ምንም ኖረን ልናደርግበት አንችልም። አስተሳሰባችን እቅድና ፕላን አውጥተን በዛ አስተሳሰባችን ስንኖር ነው ህይወታችን ሊስተካከል የሚችለው ወገኖቼ። ለዚህ ነው አእምሮአችንን ጥሩ ነገር እናሳስበው፣ መልካም ነገር እናሳስበው። በህይወታችን ውስጥ እኔ አልተሳካልኝም፣ እኔ አልሆነልኝም፣ እለፋለሁ ምንም ጠብ ያለ ነገር የለም፣ ህይወት ያልስተካከል አለ እያልን ማጉረምረም ይቅርብን። ይሄ ደግሞ መፍትሄው መንስኤው ምንድነው? አንደኛ አንቺ ላለሽ ነገር መጀመሪያ አመስጋኝ መሆን አለብህ። በሁለተኛ አንቺን የሚያክል ፍጥረት እግዚአብሔር ፈጥሮ ባንቺ ላይ ትንሽ ነገር አላደረገም ብለሽ ስለምታማርሪው ነው እንጂ ባለሽ ነገር አመስግነሽ ነገን እንደሚደረግልሽ አምነሽ ከኖርሽ ይደረግልሻል። አንኳኩ ይከፈትላችኋል ነው የተባለው። እኛ ግን አንድ በር ወይ 2 በር እናንኳኳና ተስፋ እንቆርጣለን። አንድ ስደት ተሰደን በህይወታችን የኛ ህይወት ያበቃ የደቀቀም ያህል ምንማረር ምንሳቀቅ ሰዎች አለን። መሆን የለበትም። የሰው ልጅ እስካለ ድረስ ተስፋ መቆረጥ የለበትም። መሮጥ ነው መሄድ። በምንም ታምር ጭራ መሆን የለባችሁ፣ ተከታይ መሆን የለባችሁ። ከቻላችሁ መቅደም አለባችሁ፣ ካልቻላችሁ መቅደም አለባችሁ። በደረታችሁ ሄዳችሁ ትልቁ ነገር ደግሞ የህይወታችን ትልቁ ጋሬጣ የሆነው በሰው ላይ ምቀኝነትን መስራት። አትመቀኙ። ምቀኝነት መጥፎ ነው። ያ ሰው ያገኘው የሰጠው ፈጣሪ እንጂ እናንተ አይደላችሁ። ያቺ ልጅ ጸጉሯ የረዘመው ወድ አይደለም፣ ወይም ሰውነቷ ያማረው ተሰጥቷት ነው እንጂ አግኝተው አይደለም። በተሰጣችሁ ነገር አመስጋኙ ነው። ባላችሁ ነገር አመስጋኙ ነው። በምትሆኑት በምታደርጉት ነገር ሁሉ አመስጋኙ ነው። ስላልተደረገላችሁ ሰው ስላልተደረገላችሁም ነገር ካመሰገናችሁ ይደረግላችኋል ማለት ነው። እናንተ ትኩረታችሁን ሙሏችሁ ማዳራችሁ ገንዘብ ላይ አታድርጉ። ምን ይዤ አትበሉ፣ አትጨናነቁ፣ አትብሰክሰቁ። መሆን ያለበት ይሆናል፣ ሳይሆን አይቀርም። ዋናው የሰው ልጅ አስተሳሰቡን ብሩህ ማድረግ ነው። ለእድገታችን ጸር የሆኑ ነገሮችን ማስወገድ አለብን። ምንድነው ለእድገታችን መሰናክል ጋሬጣ ሆነው እስካሁን ያቆዩን? እስከ ዛሬ ድረስ መንገድ እየዘጉብን ህይወታችን እንዳይስተካከል ያደረገን ምንድነው? ከዛ ቦታ ላይ ዞር በሉ። ወርቅ እኮ ለማግኘት እኮ መሬት ውስጥ ነው ያለው፣ ከናንተ በታች ነው ያለው። ወርቁ ከናንተ በታች ነው ያለው። እናንተ ረግጣችሁት ያላችሁትን ወርቅ እናንተ ቆፍራችሁ ማውጣት እየቻላችሁ፣ ነገር ግን ዳኔ ብላችሁ ታጎረመረባላችሁ። ምንም የለኝም፣ ህይወት ያልሳካለ ጠባል ይላል። ምንም ብለፋ ህይወት ያልስተካከላል። ይሄ ውሻ አጥንት ይዞ እንደማጉረምረም ማለት ነው። ስጋ ይዞ ባፉ እንደሚለው ማጉረምረም ነው።
ፈጣሪ ደግሞ የሚያጉረመርም ትውልድ አይወድም፣ የሚያመሰግን ትውልድ። አንቺ ጠፍቶብሽ እንጂ አንቺ ጋር ያለ ውስጥ ሀብት፣ ንብረት፣ ጤና ሁሉ ነገር አንቺ ጋር አለ። ያን ነገር ማውጣትና ፈልጎ አግኝቶ መጠቀም ነው ያቃተን። እሱ ምንድነው? በፕላንና በቅድ መንቀሳቀስ። በቃ በፕላንና በቅድ ከተንቀሳቀሽ ያ ፕላንና ቅድሽ ይስተካከልልሻል። ነገር ግን ምቀኝነት፣ ጥላቻ፣ መጥፎነት፣ ክፋት ማመሰግን ትውልድ ከሆነ መቼም አንስተካከልም። እናመስግነው። ተኝተን የተነሳነው እኮ በሱ ስልጣን ነው። በዛው ልንቀር እንችላለን። መነሳታችን እኮ የራሱ ምክንያት አለው። ሞተን እኮ የተነሳነው፣ አብቅተን እኮ የተነሳነው። ስለዚህ እሱ ላንቺ ምንም ሊያደርግልሽ ይችላል። ስንት በነፃ የምትወስጂው ነገር አለ። አየር በነፃ ነው የምትወስጂው። ፀሐይ፣ ብርሃን፣ ጨለማውን በነፃ ነው የምንተነፍሰውን አየር። በገንዘብ በሀብታም እጅ ቢሆን ኖሮ ሁላችን ታፍነን እንሞት ነበር። ለዚህ እንኳን ምስጋና ስለማናደርስ ለዛ ነው አመስጋኝ ትውልድ ስላልሆነ ነገሮች ሁሉ አልስተካከሉልን ያሉ። በመሰደድ በመሰቃየት በሰው ቤት ሰራተኝነት የምንለወጥ የመሰለን ሰዎች ካለን ተሳስተናል። ይሄ መቆያ ነው፣ ለጊዜው ነው በይ። ለጊዜው ነው ካልሽ ነው ህይወትሽ ሊቀየር የሚችለው እንጂ ሙጭኛ አትበይ። ማድረግ ያለብሽን ነገር ለማድረግ አንቺ ከማንም ምንም ነገር አትፈልጊ። ምርጥ ጭንቅላት፣ ምርጥ አስተሳሰብ አለሽ። እሱን ተጠቀሚበት፣ እሱን ተጠቀምበት ወንድሜ። ለዛሬ ይብቃል። ወሬ ቢበዛ ዋያ ይጫን። ስለዚህ ይሄን ይመስላል። አስተሳሰባችሁን ቀይሩና ለውጥ ታመጣላችሁ። በፊታችሁ እስከዛሬ ያልጠቀማችሁን ነገር አውጥታችሁ ጣሉና አዲስ ሰው ሁኑ። አዲስ አስተሳሰብ፣ አዲስ ማንነት፣ አዲስ ህይወት ካሁኑ ብትጀምሩት ነገ ትደርሳላችሁ። ዋናውኛ ማሰብና መለወጥ ነው። አመሰግናለሁ ስለነበረን ቆይታ። ደህና ምሽሉ።